ዛሬ ስለ አንድ የዓለም ጥብቅ ሚስጥር እንነግራቸዋለን። እነሆ በዓለም በጥብቅ ከሚጠበቁና የዓለምን ዕጣ ፋንታ ቆልፈው ከያዙት ስፍራዎች አንዱ ነው የምንቃኘው። በሰሜን ንፍቀ ክበብ የምድር ጫፍ ላይ ይገኛል። ዓለምም ለሚያጋጥማት አደጋ ሁሉ ዋስትና የሚሰጥ ሕይወት ህልውናው ቢያሰጋ መልሶ ህልውና ለመዝራት የተዘጋጀ የሰው ልጆች ልዩ ጥበብና ብልሃት የታከለበት ልዩ ስፍራ ነው። ስቫልባርድ የዓለም የዘር ካዝና ወይም መገኛ ስቫልባርድ ግሎባል ሲድ ቮልት ይሰኛል። ምናልባትም ስሙን ሰምተን የምናውቅ ስንቶቻችን ነን ቢባል አብዛኞቻችን አልሰማነው ይሆናል። ነገር ግን የሰዎችን ህልውና ሊያስጠብቅ በጠበብቶችና ብልሃተኞች የተሰራ እጅግ ልዩ ጥብቅ ስፍራ ነው። በምድር ሰሜን ጫፍ ኖርዌይ ስፒትስበርገን ደሴት የሚገኝ የዓለም የብዝሃ ሕይወት ባንክ ነው። ከመላው ዓለም የተሰባሰበውን የእጽዋት ዘር ሁሉ በአግባቡ በማስቀመጥ የመጥፋት አደጋ ቢጋረጥ እንኳን ሊገኝበት የሚችል ልዩ የማስቀመጫ ቤት ነው። ከአያያዝ በአደጋ፣ በመሳሪያ ችግር፣ በጦርነት፣ በተንኮል፣ በዕቃም ብልሽት፣ በተፈጥሮ አደጋና በሌሎችም ምክንያቶች የዘር ባንኮችም ሆነ በማሳ ያሉ እጽዋት ለመጥፋት ቢዳረጉ እድሜ ለዚህ ባንክ ቆንጥረው ወስደው ወደ ህልውና መመለስ የሚቻልበት እድል ሰፊ ነው። ይህ የዘር ባንክ የሚተዳደረው መቀመጫውን ቦን ጀርመን ባደረገው ክሮፕ ትረስት በተሰኘው ዓለም አቀፍ ግብረሰናይ ድርጅት በኖርዌይ መንግስትና በኖርዲክ የዘረመል ሀብት ማዕከል ስምምነት መሰረት ነው። የኖርዲክ ዘረመል ሀብት ማዕከል ማልሞ በደቡብ ስዊድን ማልሞ በተሰኘች ከተማ የሚገኝና በኖርዲክ ሀገራት ድጋፍ በእጽዋትና እንስሳት ሀብትና እንክብካቤ ላይ የሚሰራ ግዙፍ የተፈጥሮ ሀብት ግብረን ሰናይ ተቋም ነው። በ2006 ዓ.ም የኖርዌይ፣ የስዊድን፣ የፊንላንድ፣ የዴንማርክና አይስላንድ ጠቅላይ ሚኒስትሮች ተገኝተው ነበር። አካባቢው የተመረጠው ደግሞ የመሬት መንቀጥቀጥና እሳተ ገሞራ የማያጠቃው እንዲያውም ለማቆየት ምቹ መሆኑ ነው ተብሎለታል። በ2008 በኖርዌይ መንግስት የ45 ሚሊዮን ዶላር ወጪ የተገነባው ይህ የዘረመል ባንክ ወደ ስራ ሲገባ ደግሞ ክሮፕ ትረስት የተሰኘው ተቋም ድጋፍ አድርጓል። በተሰራው የዘረመል ቋት ውስጥ ዘርን ማስቀመጥ ለሀገራት የተፈቀደ ሲሆን ይህም በበርካታ ፊልሞችና አቀናባሪዎች ዶክመንተሪዎች ተሰርተውለታል። የኋላ ታሪኩን ስንመለከት በ1984 የኖርዲክ ዘረመል ባንክ በአሁኑ አጠራሩ ኖርድጂን የእጽዋትን የዘረመል ቅንጣት በቀዝቃዛ ማቆያ ማጠራቀምና ማስቀመጡን ቀጥሏል። በ2001 ዓ.ም ዓለም አቀፍ የምግብና የግብርና እጽዋት ዘረመል ሀብት ስምምነት ሲፈረም በርካታ ሀገራት የጉዳዩን አሳሳቢነት በመረዳት ወዲያውኑ የየሀገራቸው የህግ አካል በማድረግ አጽድቀውታል። ይህ የባለ ብዙ ወገን ስርዓት በመዘርጋት ማንኛውም ዘረመል ማስቀመጥ የሚፈልግ ምናልባትም ከዚህ ጋር በተያያዘ የሚመጡ ጥቅሞች ካሉ ተጠቃሚ እንዲሆን በስምምነቱ ተደንግጓል። በዚህም እንደ ካሪ ፎውለር ያሉ የብዝሃ ሕይወት ተቆርቋሪ ወገኖች ዘመቻዎችን እያደረጉ መጥተዋል። በዚህም የዓለም አቀፉ የግብርና ምርምር አማካሪ ቡድን እንዲሁም እንደ ጎፍሪ ሃውቲን ያሉ የዓለም የምግብ ሽልማት ሎሬት የሆኑ ታዋቂ የተፈጥሮ ሀብት ተቆርቋሪ ወገኖች ዋነኛ ተዋናይ መሆን ሲችሉ የዚሁ ንቅናቄ አካላትም የአዋጭነት ጥናት በማድረግ በ2004 ለኖርዌይ መንግስት የግንባታ ጥያቄያቸውን ስለማቅረባቸው ተሰንዷል። በመሆኑም ዓለም አቀፍ የምግብና ግብርና እጽዋት ዘረመል ሀብት ስምምነት ወደ ስራ ሲገባ አንድ ዓለም አቀፍ ደህንነቱ የተጠበቀ ተቋም እንደሚያስፈልግ ማዕቀፍ አጽድቋል። በመሆኑም የዓለም ምግብ ፕሮግራም የምግብና ግብርና የዘረመል ሀብት ኮሚሽን ኢኒሼቲቭን በማጽደቅ ወደ ስራ አስገባው። በ2004 የኖርዌይ መንግስት የዘረመል ባንኩን ለመገንባት ሙሉ የገንዘብ ድጋፍ እንደሚያደርግ ቃል ሲገባ ግንባታውም በዚያው ዓመት ተጀምሯል። ከ2 ዓመት በኋላ ደግሞ ታዋቂው ሰው ጆፍሪ ሃውቲን የቴክኒካልና አስተዳደራዊ እንዲሁም ፖለቲካዊ ሁኔታውን የቃኘ ሪፖርት አቅርበዋል። ከተጀመረ ከ4 ዓመታት በኋላ ስራ የጀመረው የዘረመል ባንኩ በዚሁ ዓመትም የመጀመሪያውን የዘረመል ቅንጣት ለማስቀመጥ ተቀብሏል። ይህ ባንክ በዓመቱ ከ90,000 በላይ የዘረመል ናሙናዎችን በመቀበል እጅግ የተለየ የሀብት ማስቀመጫ ካዝና ለመሆን በቅቷል። በአሁኑ ወቅት 400,000 የዘረመል አይነቶችን በጥንቃቄ የያዘው ይህ እጅግ ደህንነቱ የሚጠበቀው ባንክ ከአየርላንድ የዘረመል ባንክ ብቻ 32 የድንች ዝርያ አይነት ናሙናዎችን ሲቀበል
ከአሜሪካ የግብርና ምርምር አገልግሎት ደግሞ 20,000 ናሙናዎችን መቀበል ችሏል። የጂን ባንኩ ከካናዳ፣ ከስዊዘርላንድ፣ ከኮሎምቢያ፣ ከሜክሲኮ እንዲሁም ከሶሪያና ከመሳሰሉት ሀገራትም የዘረመል ናሙናዎችን ይዟል። በአጠቃላይ ከ20 ሚሊዮን በላይ ዘሮችን ያስቀመጠው ይህ የዘር ካዝና በአማካይ ሲሶ ያህሉን የምግብ ሰብሎች ዝርያን በውስጡ ስለመያዙ ይፋ ተደርጓል። በ2010 7 የአሜሪካ የምክር ቤት አባላት የተለያዩ የበርበሬ ዝርያዎችን በዘረመል ባንኩ እንዲቀመጡ በማድረግ ጉብኝት ስለማድረጋቸውም በሰነዱ ላይ ተጠቅሷል። በ2015 በመካከለኛው ምስራቅ የተከሰተውን መጠነ ሰፊ ጦርነት ተከትሎ በርካታ የዘር አይነቶች ወደ ዘር ባንኩ እንዲቀመጡ ተልከዋል። በ2006 በነበረው ከፍተኛ ሙቀት ሳቢያም የ100 ሜትር ዋሻ ውሃ ተጠግቶበት እንደነበር የሚታወስ ሲሆን በመሆኑም ውሃው ወደ ዋሻው ሳይቀዘቅዝ እስከ 15 ሜትር ድረስ እንዲጠጋ ክስተቱ ተፈጥሯል። በዚህ የተነሳ የኖርዌይ የሥራና ግንባታ ኤጀንሲ በዘረመል ባንኩ ህንፃ ላይ የዲዛይን ማሻሻያ በማድረግ የውሃና ሙቀት መከላከያ እንዲሰራለት አድርጓል። በ2018 የካቲት ወር 10ኛ ዓመት የምስረታ በዓሉ ሲከበር 70,000 ናሙናዎች ማለትም ከ1 ሚሊዮን በላይ ዘሮችን መቀበሉ ይፋ ሆኗል። ይህ ማለት ከባንኩ የሚወጡ ዝርያዎችን ሳይቆጥር ማለት ነው። ቋሚ ሰራተኛ እንደሌለው የሚነገርለት ይህ የዘረመል ባንክ ከባህር ጠለል በላይ 130 ሜትር ከፍታ ያለው በጭንጫ መካከል የተገነባ ለየት ያለ ስፍራ ነው። አካባቢው የበረዶ መቅለጥ ቢያጋጥም እንኳን ደረቅ ሆኖ የሚቆይ ነው። ከአካባቢው የተገኘ ከሰል ደግሞ ለማቀዝቀዣ አሃዶች አስፈላጊውን የሙቀትና ቅዝቃዜ መጠን ይሰጣል። የሙቀት መጠኑ በአማካኝ -18 ዲግሪ ሴልሺየስ መሆኑም ይታወቃል። የሆነ ሆኖ የማቆያ መሳሪያዎቹ ብልሽት ቢያጋጥማቸው በአካባቢው ካለው -3 ዲግሪ ሴንቲግሬድ ለመድረስ በርካታ ሳምንታትን የሚወስድባቸው ሲሆን 0 ዲግሪ ሴንቲግሬድ ለመድረስ ግን አይታሰብም። ምናልባት ግን 200 ዓመታትን ሊፈጅ ይችላል ነው የተባለው። የዘረመል ባንኩ በርካታ የምግብ ሰብሎች በመቶዎች ለሚቆጠሩ ዓመታት ያለምንም ችግር ሳይበላሹ የሚያቆይ ሲሆን አንዳንድ የጥራጥሬ ሰብሎች ግን በሺህ ለሚቆጠሩ ዓመታት ያለምንም ብልሽት እንዲቆዩ የሚያስችል ሆኖ ነው የተገነባው። የኪነ ህንፃው የፊት ቅርጽና አጠቃላይ ገጽታ የተለየ ኪነ ጥበብ ያረፈበት ነው። በኖርዌይ መንግስት ህግ መሰረት ከፍተኛ ገንዘብ የሚፈስባቸው ሜጋ ፕሮጀክቶች ሲገነቡ ኪነ ጥበባዊ ዋጋ እንዲኖራቸው ተደርገው እንዲሰሩ የሚያስገድድ ህግ አለ። ለዚህ ነው ይህ የዘረመል ባንክ የመግቢያው በር በአንጸባራቂ ብረት መስታወትና ፕሪዝም የተገጠመለት። ይህ ደግሞ በክረምት የሰሜን ንፍቀ ክበብ ብርሃን እንዲያንጸባረቅ ተደርጎ 200 ፋይበር ኦፕቲክስ ኬብል የተቀጣጠለበት ነው። ይህ ህንፃ ከያዘው ሀብት ግዝፈት ባሻገር የሀገሪቱ ዋነኛ መገለጫ ኪነ ህንፃ ለመሆንም በቅቷል። የስቫልባርድ ጂን ባንክ በአያያዝ ችግር፣ በአደጋ፣ በቤተ ሙከራ መሳሪያ ብልሽት፣ በገንዘብ እጦት፣ በተፈጥሮ አደጋ፣ በጦርነትና በመሳሰሉት የዘሮች መጥፋት ወይም መውደም ቢያጋጥም እንደ ወረት ሆኖ የሚያገለግል እጅግ ከፍተኛ ሚና ያለው ተቋም ስለመሆኑ ብዙዎች እየመሰከሩለት ይገኛል። በሌላ በኩል የሀገራት ጂን ባንኮች በአጠቃላይ የመውደም አደጋ ቢያጋጥማቸው እንዲያንሰራሩ ያደርጋል። ለምሳሌ የፊሊፒንስ ጂን ባንክ በጎርፍ አደጋ እንዲሁም በእሳት አደጋ ውድመት ደርሶበት ነበር። የአፍጋኒስታን፣ ኢራቅና የሶሪያ ጂን ባንኮችም በጦርነት ሳቢያ ወድመዋል። ለዚህ ነው ዘ ኢኮኖሚስት ስቫልባርድ 1750 የሚሆኑ የዘር ባንኮች እና የግብርና ብዝሃ ሕይወት ማዕከል ነው ሲል የሚገልጸው። ይሁን እንጂ በዚህ የጂን ባንክ የዘር መነካት ያጋጠማቸውን ጂኤምኦ ዘሮችን በፍጹም ማስቀመጥ አይቻልም። በዚህ የዘረመል ባንክ የተቀመጡት ዘሮች ከአስቀማጭ የጂን ባንኮች የተቀዱ ቅጂዎች በመሆናቸው ማንኛውም ተመራማሪ፣ ዘር አባዢ እንዲሁም ሌሎች አካላት ዘሩን ቢፈልጉ ማግኘት የሚችሉት ዘሩን ካስቀመጡ የዘረመል ባንኮች ብቻ ነው ሲሉ 148 ሀገራት በስምምነታቸው ተፈራርመዋል። ይህ የዘረመል ባንክ በዋናነት ንብረትነቱ የኖርዌይ መንግስት ይሁን እንጂ የሚቀመጡት ዘረመሎች ግን ያስቀማጩ ሀገር ነው። ይህ ማለት ማንኛውንም ዘር ማዘዝ የሚችለው ያስቀመጠው ሀገር ብቻ ነው። ይህም ልክ እንደ አውሮፕላን ላይ እንዳለው ብላክ ቦክስ ወይም ጥቁር ሳጥን እንደማለት ነው። ለዚህም ማንኛውም ዘር የሚያስቀምጥ ተቋም የኖርዌይን መንግስት ከሚወክለው ከኖርድጅን ጋር የማስቀመጥ ስምምነት ይፈራረማል። በሶሪያ ጦርነት ወቅት በቴል ሃዲያ የነበረው ዘረመል ባንክ ሲጠፋ በዓለም አቀፉ የደረቅ አካባቢዎች የግብርና ምርምር ማዕከል እገዛ ከኖርድጅን ዘር በመውሰድ እንዲያገግም ስለመደረጉም
ታሪክ መዝግቦታል። ዘሩ በኔጌቲቭ 18 ዲግሪ ሴንቲግሬድ ሙቀት እንዲቆይ ሲደረግ ዝቅተኛ ኦክሲጅን ስለሚኖር የውህደት ሂደትን እጅግ ዝቅተኛ ስለሚያደርገው ዘሮች እንዳያረጁ ያደርጋቸዋል። እነዚህ ዘሮችም በየራሳቸው የፕላስቲክ ፓኬት ታሽገው ይቀመጣሉ። ክሮፕ ትረስት የተሰኘው ተቋም ደግሞ የሀገራት ጂን ባንኮች ዘሮቻቸውን ወደዚህ ተቋም እንዲያመጡ የሚቀሰቅስና የሚያግዝ ድርጅት ነው። እንዲሁም ለታዳጊ ሀገራት የማጓጓዝና የማሸግ አገልግሎቶችን ይሰጣል። ባለፉት 50 ዓመታት እጅግ ተጽዕኖ ፈጣሪ ከሆኑ 10 ፕሮጀክቶች አንዱ መሆኑን የፕሮጀክት ማኔጅመንት ኢንስቲትዩት ሲገልጽ በ2008 የታይም መጽሔት ምርጡ የፈጠራ ውጤት ብሎታል። ዘሮቹ በተለየ ከረጢት የሚከተቱና የሚቀመጡ ሲሆን እያንዳንዱ ከረጢት እንደ ዘሩ መጠን ይቋጠራል። በዚህም በአማካይ እያንዳንዱ ከረጢት እስከ 500 ዘሮችን ያስቀምጣል ማለት ነው። በተያዙ ዓመት 6297 ዝርያዎች በዘረመል ባንኩ ውስጥ ሲገኙ የጠቅላላ ናሙናው ብዛት ደግሞ 1.3 ሚሊዮን ደርሷል። ባለፈው መጋቢት ወር ብቻ 127 የሚሆኑ ዘር አስቀማጮች ዘረመሎቻቸውን ወደ ባንኩ ስለማስገባታቸውም ተሰምቷል። ለአብነትም የኔዘርላንድ የጄኔቲክ ሀብት ማዕከል 22400 የሚሆኑ ዘሮችን ሲያስገባ የአውስትራሊያ የጥራጥሬ ጂን ባንክ 27000 ናሙናዎችን ወደ ባንኩ ወስዷል። የአፍሪካ ሩዝ ማዕከል ብቻ 22381 ናሙናዎችን ወደ ዘረመል ባንኩ አስገብቷል። የምጽአት ቀን የዘር መደበቂያ በሚል በሚጠራው በዚህ የዘረመል ባንክ ኢትዮጵያም ከ1750 በላይ የዘረመል ሀብቶችን ማስቀመጧ ይነገርላታል። የዘረመል ባንኩ አሁን ከ1.3 ሚሊዮን በላይ የዘር አይነቶችን ሲይዝ ሙሉ በሙሉ ጥቅም ላይ ቢውል ግን እስከ 2.5 ቢሊዮን ዘረመሎችን ማስቀመጥ የሚችል አቅም እንዳለው ይነገርለታል። ያም ሆነ ይህ ስቫልባርድ የዓለም የዘር ማቆያ ማዕከል እጅግ ከሚጠበቁና ማንም ሰው እንደፈለገ ከማይጎበኛቸው የዓለማችን ጥብቅ ስፍራዎች አንዱና ዋነኛው ለመሆን በቅቷል። ለዛሬው አበቃን። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንመለስ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ እንላለን። በያላችሁበት ሰላም